ምኝ መኖር አይገባኝምና ወደ ስደት እየሄድኩ ነው ብሎ መለሰለት። በእጁ ወርቅ የመሰለ ነገር እንደ ድንጋይ የሚያክል ወርቅ የመሰለ ያንን ይህን ብሰጥ ትመለሳለሁ ያለው። አዎ እመለሳለሁ። እንዴት እመለሳለሁ አለ። ኪን አስቡት። ሰዎች ያህል ገንዘብ ምድር ጻድቃን ሰማዕታትን መላእክት ስላሴን ካድልኝ አለው። ጻድቃን ሰማዕታትን ለገንዘብ ካደለት፣ ቅዱሳንን ካደለት፣ መላእክት ስላሴን ንግበር ሰባ ብለው የፈጠሩትን ካደለት። ይሰማል አይደል? ይሰማል አባታችን ይሰማል። መግሪ ይሰማል ይሰማል አባታችን ይሰማል ይሰማል። አዎ ይሰማል። እሺ ካደለት ይሄንን ብሎ ሲክድለት እንደው ያንን ሰጥቶት ለፍ ሲል አንዲት ነገር ያልጠየቅኩሃለኝ እሷንም እናቴ እሷንም ድንግል ማርያምን ካድልኝ አለው። ድንግል ማርያምን ካድልኝ ማንን ይዞ ጉዞ የመንገድ ስንቄን የልመና መብራቴን እንዴት አድርጌ እከድልሃለሁ እሷን አለው። እዛ ያንን ወርቅ አምጣ ብሎ ግንባሩን ቢለው ያ ሰውዬ ወዲያውኑ ሞተ። እንግዲህ አስቡት፣ በማን ስም ነው የሞተው? እመቤቴን አልክድም ብሎ እመብርሃን በእሷ ስም አምኖ። ስለዚህ እመቤት ያ ሲሞት መላእክተ ጽልመት የእኛ ናት እያሉ መላእክተ ጽልመት መጥተው ሊወስዱት፣ መላእክተ ብርሃን የእኛ ጠባቂዎች መላእክቶች በርናጭ ከእኛ ካልተለየ በኋላ እኛ ስለማይለዩ ወደ አምላካችን ፊት ይዘው ቀርበው ይችማኔንን መላእክትን ጻድቃንን የካደች ናት ሲባል እመቤታችን መጣች። እመቤታችን ስትመጣ ግን ምንድነው ያደረጉት? ይሄማ በእኔ ስም የሞተ እኮ ነው። ታዲያ ጻድቃን ሰማዕታትን እኔን ክዶ የለ ለምን ሲል ልጅ ማርልኝ ምርልሻለሁ ያልከው ቃል ኪዳን አለ እኮ ብላ አስምረዋለች። ለምን? ስሟን ስለጠራ። ለምን? እመቤቴ ማርያምማ የመንገድ ስንቄ ናት ስላለ። ለእናንተና ለእኛም እኮ የመንገድ ስንቃችን እኮ እመብርሃን ናት። የህይወታችን ዋስትና እኮ እመብርሃን ነች። አሁን እስቲ እህቶች ወንድሞች ሁላችሁም እመብርሃንን ጠርተን እኮ ለደቂቃዎች እመብርሃን እኮ የማትጠግብ ነች። እመብርሃን እኮ ጤፍ እንጀራ ነች፣ የማትሰለች ነች። እመብርሃን እኮ ውሃ ነች፣ የማትጠገብ ነች። ግን እመብርሃንን ጣዕሟን የማያውቁ እመብርሃን ሚስጥሯ ያልገባቸው ሁልጊዜም ስለ እመብርሃንን እሷን ሲያቃልሉ ታያላችሁ። ግን እንደዚህ እንደ እህታችን ደግሞ ሌሎች እህቶች አሉ። እመብርሃንን ከልባችን ካመናት ብዙ ነገር ታደርግልናለች። እህቴ አንድ ነገር ሁላችሁም የምትይዙት ገንዘብ ኃላፊ ነው። የፈለጉትን ያድርገው። ትናንትና ልክ እንዳልኳችሁ ላይ ኢዮብን ማየት እንችላለን ብለናል። ኢዮብ እንግዲህ በታሪኩ ሰፋ ያለ መስከረም 1 ላይ የሚነገር ደግ አባት ነው። መጽሐፈ ኢዮብን ገብታችሁ በአጠቃላይ ብታነቡት በጣም የታደለ ሰው ነው ኢዮብ ማለት። ለምንድን ነው የታደለው ካላችሁ ሀብት አለው። እሺ ታብሸርያ ሀብት አለው፣ ንብረት አለ፣ ልጆች አለው፣ ብዙ ነገር ሞልቶታል። ስለዚህ ግን ምን አደረገ መስላችሁ? እግዚአብሔርን ወዳጅ ነው። ሁሉን ነገር ስለሰጠው ምን ይላል መስላችሁ? ሰይጣን መቼም በሰዎች ላይ እያደረ እንደዚህ ስራዎች ነው ቢዛ እግዚአብሔርን ሄዶ እኮ ይሄን ኢዮብን እኮ ሀብት ስለሰጠው ነው አንተን የሚያመሰግን። ሀብቱን ብትነሳው እኮ አንተን ይክድሃል አለው። እሱ ግን ምንድን ነው ያለው? አያደርገውም። ሀብቱን ነሳው። ሀብቱን ሲነሳው ምን አለ? እግዚአብሔር ይመስገን ያለ። ልጆቹን ነሳው፣ እግዚአብሔር ይመስገን ያለ። አሁንም ሶስተኛ እሱን በቁስል ደዌ የነሳው እግዚአብሔር ይመስገን። ምክንያቱም እግዚአብሔር ነው አንተን የምታውቀው ሁሉን ነገር የፈጠርከኝ ወደዚች ምድር ከአፈር ወደ ሰውነት የቀየርከኝ አንተ እስከሆንክ ድረስ አንተ ታውቃለህ ብሎ እግዚአብሔርን አመሰገነ። ሚስቱ እስከምትጸየፈው ድረስ በቁስል ነዶ ሚስቱ ለምንድን እግዚአብሔርን አክድም እስከምትለው ግን ምን አለ መስላችሁ? እግዚአብሔር ውሃበው፣ እግዚአብሔር ነሳ። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። ገንዘባችሁን እኮ በተለያየ ምክንያት የሚጠፋው ገንዘብ የተለያየ ነገር የሚሆነው እግዚአብሔር የእናንተ ፈተና የእናንተን ጽናት በማየት ነው። ነገ ከሁሉም ነገር ይስተካከላል። ነገ ሌላ ቀን ናት። ዛሬ ሌላ ቀን ነች። ነገ በስቲያም ሌላ ቀን ነው።
ስለዚህ ሁሉም ስለሚስተካከል እግዚአብሔር ውሃበው እግዚአብሔር ነሳ፣ እግዚአብሔር ሰጠ እግዚአብሔር ነሳ። ጽናቱን አየና ምን አደረገ መስላችሁ? ንብረቱን ሰጠው፣ መለሰለት። ያን ሁላ ንብረት ልጆቹን 10 ልጅ ሰጠው። እግዚአብሔር ይመስገን። እና ያን የነሳውን ልጆች 10ሩን በገነት አስቀምጦ 10 ልጆች ሰጠው። እግዚአብሔር ይመስገን። እስቲ ለእግዚአብሔር ምን ይሳነዋል? እህቶች አሁንም ቢሆን እኛ ምንም ኃጢአተኞች ነን። በኃጢአት የወደቅን ብንሆን እንኳን እግዚአብሔር ይመስገን። የነ ባህራንን ታሪክ የለወጠ የእኛን ታሪክ መለወጥ ለእግዚአብሔር ቀላሉ ነው። ግን ታሪካችን እንዲለወጥ እንዴት ነው? ፍቅራችን እንዴት ነው? ህይወታችን እንዴት ነው? ማንነታችን? እነሱ እኮ እግዚአብሔርን አምነው ብቻና ብቻ በሰው የማይደራደሩ እኔና እናንተ ግን ተገለባባጭ እንስስት ማለት አይደለንም? ወንድሞች፣ እህቶች፣ አባቶች እንስስት ተገለባባጭ። ለምሳሌ ለመቅደስ ወይም ለማክዳ ወይም ለዓለም ወይም ለማፍቅር ምን እናደርጋለን መሰላቸው? ለእሷ ደህና ሰው ነን፣ ደግሞ ለአንዱ አውሬ እንሆናለን። ለዛ ደግሞ ደህና ሰው ለሆነው ደግሞ አውሬ ስንሆን ለዚያኛው ደህና ሰው እንሆናለን። መቼ ነው ቤተሰብ አውሬነታችን መቼ ነው የሚለቀው? አውሬነታችን መቼ ነው የምንጨርሰው? ወደ ሰውነት የምንቀየረው ባህሪ መቼ ነው? እኛን እኮ እግዚአብሔር እኮ ለሞት ሞት እኮ የደረሰልን ፍቅር እኮ ብሎ ነው። እንደ አምላክ ቅዱሳን ፍቅሩን፣ ሰላሙን፣ አንድነቱን ያድለን። የእውነት ከምንም በላይ እንደው ፍቅር ነው። ከምንም በላይ ፍቅር ማለት እስከ ሞት ድረስ መታመን ነው። እዚህ አሁን ትምህርት ላይ በተለያየ አውደ ምሕረት ላይ በተለያየ ቦታ ላይ ይሰጣሉ መምህራኖች ስብከት እየሰጡ ከንፈሩን እየላሰ ከንፈሩን ወደውን እያለ ከንፈሩን ይልሳል። ግን ነገ ላይ ምን ያደርጋል መስላችሁ? ወደው ከንፈሩን ይመጣል፣ ዘወር ብሎ ወንድሙን ይቀብራል፣ እህቱን ይቀብራል። ቀስ ብሎ ራሱ በኃጢአት ይወድቃል። ስለዚህ እኛ ምን ማድረግ አለብን? የእውነት ከንፈራችን መምጠት ያለብን ከልባችን ነው። ልባችን ምን ይላል? ልባችን ማጠብ አለብን። ወደ እግዚአብሔር ሆናችሁ ንጹህ ሆናችሁ ቅረቡ የሚለን ንጹህ ሆነን መቅረብ ያለብን ነጭ በነጭ ሳይሆን፣ እግዚአብሔር ነጭ በነጭ አይደለም፣ ልብስ ላይ ልብን ነው። ለእህቶቼ ምን ያህል ፍቅር አለኝ፣ ለወንድሞቼ ምን ያህል ፍቅር አለኝ፣ ለአባቶቼ ምን ያህል ክብር አለኝ፣ ለእግዚአብሔር ምን ያህል ፍቅር አለኝ። ስለዚህ እግዚአብሔር እንደሚወደውና እንደሚያፈቅረው ሁላችንም በክርስቶስ ፍቅር አንድ ሆነን ፍጻሜያችን አእምሮ ዛሬ እናታችን ቅድስት ኪዳነ ምሕረት ከወሩ ከዓመቱ በሰላም እንድታደርሰን ዛሬ እናታችን ኪዳነ ምሕረትን ስናከብር እንግዲህ ለእኛ እመቤታችንን ቃል ኪዳን የተቀበለችበት ቃል ኪዳኗ ምንድን ነው? ልጆቿን የምጠብቅበት አደራውን የተቀበለችበት ኪዳነ ተካሄድኩ ምስለ ኅሩያኔ ቅዱስ ዳዊት ምንድን ነው? ከወዳጆች ጋራ ቃል ኪዳን ተማማልኩ፣ ቃል ኪዳን ተወዳጅ ሆነ ያለ። እኛም እዚህ ላይ ሁላችንም ቃል ኪዳናችን ምንድን ነው? በእምነታችን መጽናት ነው። ቃል ኪዳናችን ምንድን ነው ካልን ደግሞ አንድ መሆን ነው በክርስቶስ ክርስቲያን ስለሆነ። ስለዚህ እግዚአብሔር የመጨረሻ ፍጻሜያችን ያሳምርልን። እህቴ እድሜው ጸጋውን ያብዛላችሁ። ወስሉጥ ስምኪ በሀበ እግዚአብሔር፣ በእግዚአብሔር ዘንድ ስምሽ የሰለጠነ ነው። ይችን ነገር ትንሽ እንድንነጋገር የፈቀደልን አምላካችን ስሙ የተመሰገነ ይሁን። አሁን የምዚህ ላይ ይበቃኛል። አንዲት እህቴ ልዘምር እያለች ነበረ። መግድዬ ምሳ ሰዓት ደርሶብኛል እያለች ነበረ። ተዘምርና እንወጣለን። አንድ መዝሙር 2 ነገሮች